መውሊድ ቢድዓ ነው። ወላሂ መውሊድ ቢድዓ እንደሆነ አንድ ቅንጣት ያህል ሸክ ባይሆን ቢድዓም ሆኖ እንደው ቢሰራ ምን ያደርጋል ነው የሚሉት። እኛ መሰራት የለበትም። ሱናው መች አለቀና ቢድዓው ለምን ይሰራል? ሱናውን ጨርሳችሁ ነው ወይ ወደ ቢድዓ ሄዳችሁት ነው የምንለው። ለማንኛውም አትጨነቁ። እሱም የሚያከብረው የሚያስከብረው የሚለፋለት የሚናገርለት ስላለ ምንም እኛ ጋር አታምጡት። ይሄ የኔ አቋም ይታወቃል። መውሊድን ማን ጀመረው ብዬ ሻዓ እንደጀመረው የእስላም ጠላት እንደጀመረው እንዲያውም ትክክለኛ ረቢዑል አወል 12 ቀን ማለት መውሊዳቸው የልደታቸው ቀንነቱ ሳይሆን የሞቱበት ቀን መሆኑ ነው። እርግጠኛ በታሪክ የተወለዱበት ቀን ረመዳን ነው፣ ሻዕባን ነው። ሐታ ረቢዑል አወል እንኳን ቢሆን 9 ነው፣ 17 ነው፣ 12 ነው፣ 8 ነው፣ ኺላፍ አለው። የሞቱበት ቀን ግን ረቢዑል አወል 12 ነው። ለምንድን ነው የሞቱበትን ቀን በደስታ የምንውለው እኛ? ስለ ጾሙ ይላል። ታዲያ ከጾሙ ሰኞና ሐሙስ አትጾሙም? ለምን ሰኞ ትጾማለህ ተብለው እኮ ተጠይቀው እንዴ የተወለድኩበት ቀን እኮ ነው ብለዋል። የተወለድኩበት ቀን ማለት ረቢዕ 12 እኮ ጾመው አይደለም እንደዚህ ያሉት፣ ሰኞን ስለ ጾሙ ነው። ሰኞ ቀን ጾም አንተ እውነት ነቢይን የምትወድ ከሆንክ። በዓመት አንድ ቀን መተህ ግን የፈለግከው በግመል አይደለም ሌላም ነገር ብታደርግ የነቢይ ወዳጅ ልትባል በኪታብ መስፈርት አታልፍ። እንዲያው ሌላውንም እየሰራው ይሄንን ብሰራ ምን አለብኝ ነው። እሱም ችግር አለው ብለን ነው የምናስበው። ምክንያቱም خلطوا عملا صالحا واخر سيئا እንዳይሆን ጥንቃቄ አድርጉ። መከላከያ የገቡ ሙስሊሞች ምን ሊበሉ ነው? ሶላት አይሰግዱም ምን ሊባሉ ነው እንዴ? እና መከላከያ ከገቡ እነሱ እንዳይከፍሩ በማለት ታሪክ ሶላት ካፊር አይደለም በሉ ለማለት ነው። ይሄ ሽምግልና ፈትዋ ይሆናል። ለነገሩ እኔ መከላከያ የገቡ ወንድሞችም ፖሊስ የሆኑም ሁላቸውም መስገድ ሶላት መተው የለባቸው። ሶላት አትስገዱ ከተባሉ መግባት የለባቸው። ግን አትስገዱ ቢልህ አንተ ለምን ትተዋለህ? የመጨረሻ ያለው ነገር እኮ ጀማዓት ሰግድም ቂብላ ላይ መችህ ይችላል። በተለይ ጨበጣ ባለው ደግሞ የዘንድሮ ጦርነት ጨበጣ አይደለም፣ በሪሞት ኮንትሮል ለሚደረግ ጦርነት ሶላት የሚከለክል ቤት አለ። ድሮ እኮ ፊት ለፊት ሰግዳለሁ ስትል መጥቶ በሰይፍ ከተክተሃል ነው ስጋቱ። ያም ቢሆን ወደ ጠላትህ ሆነህ ስገድ ነው። ሩኩ ማድረጉን ትተህ እዚህ እያረክ ስጁዳ እንዳታደርግ፣ አንገትህን ስትደፋ መጥቶ እንዳይመታ እንደዚህ እያረክ እየጠቀስክ ስገድ ነው። ይሄ መከላከያ ላይ ያለ ሰው እኮ መስገድ ይችላል፣ ምንም ችግር የለውም። ህጉ መከላከያ አይሰግድም ተብሎ ወጥቶ ከሆነ ይሄ ዙልም ነው። የኢትዮጵያ ሙስሊሞችን እንዳይካፈሉ በእጃዙር መከላከያ ውስጥ አትግቡ እስላም ሆናችሁ ማለት ስለሆነ እሱ ሊቀየር ይገባዋል። ግን እዚያ ዝም ብሎ የክፍሉ ኃላፊዎች ምናምን አንተ ጸሎተኛ ሶላተኛ ነህ ምናምን ብሎ ይገመግሙኛል ከሆነ ግምግም አድርገው ለምን አያባርሩትም? ምን ችግር አለው? ይህ አይነበብም። ሱረቱ አልኒሳ ቁጥር 25 የወንድም ሴት ልጆች የአጎት ሴት ልጆች ልታገቧቸው በእናንተ ላይ እርም ተደርጓል ይላል። የአጎት ልጆች ይላል ቁርአን። የትኛው ኒሳ ነው? የሱረቱ ኒሳ እኔ የቀራሁት አይልም እንጂ የእህቶቻችሁ ልጆች የወንድሞቻችሁ ልጆች ነው የሚለው። የወንድም ልጅ የህይወት ልጅ አይገባም፣ ሐራም ነው። የአጎት ልጆች ግን ይገባሉ ይላል። ወኡሕለ ለኩም ማ ወራአ ዛሊከ ወሑሪመት ዐለይኩም ኡመሃቱኩም ወበናቱኩም ብሎ እኮ ወበናቱል አኺ ወበናቱል ኡኽቲ ብሎ መጨረሻ ወኡሕለ ለኩም ማ ወራአ ዛሊከ ነው የሚለው። እነዚህ ከተጠቀሱት ውስጥ ደግሞ የአጎት ልጅ የለም። አጣሩ ይሄንን በደንብ። ጀዛኩሙላሁ ኸይረን። ረጅም ሰዓት ወስጀባችኋለሁ አውቃለሁ። ያው እሁድ ስለሆነ ሌላ ምንም ነገር የለውም ከሚል ነው። ኢንሻአላህ በሚቀጥሉት ቀኖች ሌላ ጊዜ ካገኘውኝ የማየው ይሆናል። السلام عليكم ورحمة الله وبركاته. الله ጾማችን ይቀበለን። አላህ ተቀብያችኋለሁ ከሚላቸው ሰዎች አላህ ያድርገን። ዲናችንን የምናውቅ አላህ ያድርገን። ሸኻችንን በጤናቸው በአፊያቸው መልሶ በቅርብ ቀን የምናያቸው አላህ ያድርገን። አራሚን በሏቸው። የሸኾቹን መህር ያልሰማል እንደዚህ ቤት ታዲያ እኔ እቀመጥ ነበር እሳቸው ቢኖሩ እዚህ። ስለዚህ አፊያቸውን ካሚል አድርጎ አላህ ይመልስልን።